ሰላም ውድ አገሬ ልጆች እንዴት ናችሁ? ደህና ናችሁ ወይ? እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በስድስት ትርፍርፍርፍርፍ ይበል። እንዴት ናችሁ? በሰሞኑ እንዴት ነው? ጊዜ ጠፋ እኮ ማርያምን፣ ሶሻል ሚዲያም እኮ ራቅን። እንዴት ናችሁልኝ ግን? በሙሉ ጓደኞቼ የምትደውሉ ያልመለስኩላችሁ፣ ቴክስት የምትጽፉልኝ ከተለያየ የአረብ ሀገሮች ከተለያየ ቦታ የእውነት እጅግ በጣም አመሰግናለሁ። እንዲሁም ከቤተሰቦቼ የደወላችሁልኝ ሜሴጅ አለውኝ አልመለስኩኝም። ያው ካለኝ ጊዜ ጥረት ማታም ትንሽ እንትን ይለኝና ዝም ብዬ በቃ ራሴን ሪላክስ ማድረግ የሆነ እንትንስ ገብቼ ወይ ዩቲዩብ ላይ ወይ ቲክቶክ ላይ እንትን ላለው አንድ ጊዜ ከገባው የስንቱን ሜሴጅ መልሳለሁ ብዬ ያልመለስኩላችሁ እና አብዛኞቻችሁ በተለይ ጓደኞቼ የእውነት ቃላት የለኝም። እጅግ በጣም አመሰግናለሁ። ያው እንግዲህ በመላው ዓለም ያለን በተለይ በዚህ በምዕራብ በአረብ ሀገራት ያለን እህት ወንድሞቼ ፈጣሪ ይጠብቃችሁ ይጠብቅን። ያው ትላንትና ትንሽ እኛ ጋር በጣም ያስፈራ ነበር የእውነት ንዝረቱ። ዛሬ እንኳን ጸጥ ብሏል። ትላንትና ግን ትንሽ ከበድል ነበር። የኛ ቢልዲንግ እስከ መነቃነቅ ደርሶ ነበር። እግዚአብሔር በቸርነቱ መልሶታልና ያልፋል፣ የእውነት ያልፋል። የማያልፍ ነገር የለም። ያው ውስጥ ስንሆን እውነት እኔ ብዙ ይሄን ያክል እንትንም አልሰጠውትም። እውነት ከሆነ እንደው ትንሽ የሚያሳዝነው እግዚአብሔር አምላክ ሁን ያለን ቦታ ነው የምንሆነው። እግዚአብሔር ሞት ምንም ነገር ሞት ይዘን የምንዞር በቃ ሞታችንን ቀን ብቻ ነው የማናውቀውና ከኛ ጋር አብሮን የሚሄድ ነው። ግን ምንድነው እሱ እስከ ናፍቆት እስከ ምን በቃ ያኔ ብዙ ነገሮች እንትን የሚል ነገር አለ እንጂ ይሄን ያክል ያኔ አይ ዶንት ኖ ሰው እየበላን እየጠጣን ሞት አይባልም። ግን ያው በአገር ሲሆን ደስ ይላል። ያው ሀገራችን ላሉ አይደለ ስንቱ በየተፈናቅሎ በየእንትኑ ምግብ ውሃ እያማራቸው ሳያገኙ ሆስፒታል መሄድ እያማራቸው የሆስፒታል እንትን ሳያገኙ ስንቱ ሞቶ እየቀረ ነው። ስንቱ ኦርቶዶክስ እያያችሁ ነው እየታረደ ምን እያለ እና ስንት ነገር አለ እና እኛ እግዚአብሔር ይመስገን አትሊስት እየበላን እየጠጣን ነው። ቅድመ ዝግጅታቸው ራሱ እንዴት ደስ ይላል። ቤታቸው ሁሉን ነገር